ሰላም እንዴት ናችሁ? የስድስተኛ ክፍል ተማሪዎች የሆናችሁ በሙሉ በዛሬው ዕለት የአዲስ አበባ ከተማ አስተዳደር የስድስተኛ ክፍል የሚኒስትሪ ፈተና ውጤት ተለቋል። በባለፈው የስምንተኛ ክፍል ውጤት ሲለቀቅ ቪዲዮ ሰርቼ ነበር። አሁን ደግሞ የስድስተኛ ክፍል ውጤት እንዴት መመልከት እንደምትችሉ የማሳያችሁ ይሆናል። በቅድሚያ የኛ ቴሌግራም ቻናል ሚኒስትሪ ትሪክስ የሚል የምታዩት ቻናል ይህን የሚመስለው ቻናል ማለት ነው። ቴሌግራም ላይ ገብታችሁ ሰርች አድርጋችሁ ወይም ኮሜንት ላይ ሊንክ እናስቀምጣለን። በሊንኩ በኩል ትገቡና የተቀመጠ ሊንክ አለ፣ የቴሌግራም ቦት አለ እና በዚህ በቴሌግራም ቦቱ በኩል የተቀመጠውን ሊንክ ተጨናችሁ ስትገቡ ምን ይላቸዋል? ሬጂስትሬሽን ቁጥራችሁን አስገቡልኝ ይላቸዋል። ሬጂስትሬሽን ቁጥራችሁንና የስማችሁን የመጀመሪያ ለምሳሌ አንድ ሰው ማህሌት የምትባል ልጅ ብትኖር ማህሌት ብላ ትጽፋለች እና ስትጽፍ ግን ስሟን በምንድን ነው የምትጽፈው? በአማርኛ ቋንቋ ነው። በአማርኛ ቋንቋ ነው የምትጽፉት የስማችሁን የመጀመሪያ ማለት ነው። እሱን እንደጻፋችሁ ቀጥታ ውጤታችሁን በምታዩት መልኩ በምትመለከቱት መልኩ ያሳያቸዋል ማለት ነው። የማይሰራላችሁ ተማሪዎች ካላችሁ የቴሌግራም ቻናላችን ከተቀላቀላችሁ በኋላ በውስጥ በኩል የላካችሁልን እንድታዩ እናግዛችኋለን። እንዲሁም የሌሎች ክልሎች የስድስተኛ ክፍል እንዲሁም የስምንተኛ ክፍል ተማሪዎች ካላችሁ የእናንተም ሲለቀቅ በቴሌግራም በኩል እያሳወቅናችሁ እንቆያለን። እንዴት እንደምትመለከቱም እንደዚህ ቪዲዮ እየሰራንላችሁ እናደርሳችኋለን እና በቅርብ ይለቀቃል። ከዚህ በፊት እስካሁን የተለቀቁት የአዲስ አበባ ከተማና የድሬዳዋ የስምንተኛ ክፍል ውጤት ናቸው። ዛሬ ደግሞ የስድስተኛ ክፍል የአዲስ አበባ ተለቀዋል። ቀጣይ ደግሞ የሌሎች ክልሎችም በዚህ መልኩ እየገባችሁ ማየት ትችላላችሁ ማለት ነው እና ለሁላችሁም መልካም እድል ይሆንላችሁ። ቴንክ ዩ